ሰላም አለው ለጊዜው ዛሬ የመጣሁት ለአንድ ነገር ነው መክሹር ለመሆን ብዬ ነውና በቲክቶክ ውስጥ የሆነ ሰው መጽሐፍ ቅዱስ ግዢልኝ ብሎኛል እና I can't believe ምክንያቱም በኢትዮጵያ ውስጥ ያሉ ሰዎች ሁሉም መጽሐፍ ቅዱስ ገጠር ከተማ ያሉ ሰዎች አያጡም ብዬ መጽሐፍ ቅዱስ አይኖራቸውም ብዬ አላስብም ከማንበብ ለዚህ ካልሆኑ በስተቀር ማለት ነው ማንኛውም ቤት መጽሐፍ ቅዱስ ቤት ውስጥ ይኖራል የማንበብ ፍላጎት ከሌለን በስተቀር ማለት ነው ግን ይህ ሰው የጠየቀኝ በተደጋጋሚ ነው ደውየሽ ነበር አምን ጽፈልሽ ነበር ይሄ ሁለተኛ ጊዜ ነው ብሎኛልና ግን እውነቱን አላቅም ግን ፕሮፋይሉ ውስጥ ገብቼው አይቼዋለሁና አገልጋይ ይመስለኛል መጽሐፍ ቅዱስ ይዞ ነው ፎቶ ምናምን የተነሳውና እውነቱም ዋናው ፖይንቴ ምንድነው እውነቱም እንዲህ አይነት ሰዎች መጽሐፍ ቅዱስ የሌላቸው ሪሊ ለማንበብ እየፈለጉ ፍላጎት ኖራቸው ማንበብና መጽሐፍ ችለው መጽሐፍ ቅዱስ ያጡ ከሆነ ለሚኖ ለምሳሌ በዚህ ሳምንት በገዲኦ ዲላ ላይ ከ100 በላይ የሆኑ መጽሐፍ ቅዱስ የሌላቸው ሰዎች ለማንበብ በጣም ከፍተኛ ፍላጎት ያላቸው ሰዎች ከ100 በላይ የሆኑት ሰዎች መጽሐፍ ቅዱስ ገዝቻቸዋለሁ የመጽሐፍ ቅዱስ ሼሪንግ ነው ምንድነው በአማርኛ የሚባለውና ማዳላት ማደል የመጽሐፍ ቅዱስ ማደል ነው ምንድነው ንገሩኝ እና እንደዛ አይነት ነገር አድርጌያለሁ ሳምንት ማለት ነው ከ100 በላይ የመጽሐፍ ቅዱስ አተው ለማንበብ እየፈለጉ መጽሐፍ ማንበብ የሚችሉ መጽሐፍ ቅዱስ ላጡት ድጋፍ አድርጌያለሁ እና አጠቃላይ እውነትም ማንበብ እየቻሉ መጽሐፍ ቅዱስ ያጡ ሰዎች ካሉ እውነቱም ንገሩኝ ምክንያቱም ሌላ ነገር ገንዘብ ምናምን አትጠይቁኝ እንጂ መጽሐፍ ቅዱስ የሚሰጣችሁ ሰዎች ያላችሁበት አካባቢ የት እንደሆነ ለምን እንደገናም ደግሞ እዛ ያሉ ሰዎች መጽሐፍ ቅዱስ ገዝቶ ሊሰጣችሁ ይችላሉ ኢትዮጵያ ያሉት ማለት ነው ከዚህ ግን ገዝቼ ልኬ መላክ አልችልም because እዚህ ያለው መጽሐፍ ቅዱስ በአማርኛ አይገኝም በእንግሊዘኛ ነው ያለውና እዛ አማርኛ መጽሐፍ ቅዱስ ኢትዮጵያ ላይ ሞልቷል ከዛ ገዝቶ የሚሰጣችሁ ሰዎች ሊያዘጋጅ ይችላልውና ግን እውነቱም አትዋሹ መጽሐፍ ቅዱስ ፈልጋችሁ ከሆነ በእውነት አትዋሹ ውሸት የሰይጣን ነው ውሸት የዲያብሎስ ስራው ነው ዝማሬው ነው ስለዚህ እውነትም ሪሊ ፈልጋችሁ ባይብል ያጣችሁ ሰዎች ካላችሁ ኮሜንት አድርጉልኝ አንድ ነገር ፍገር አውት እናረጋለን ማለት ነው ስለዚህ ይሄንን ለማለት ነው ያላችሁበት አካባቢ የት እንደምትኖሩ መጽሐፍ ቅዱስ የምትፈልጉ ሰዎች ከሆነ ንገሩልኝ እግዚአብሔር አምላክ ይባርካችሁ እነኔ ላለው ፖስት አደርጋለሁ ከላይ ከፌስቡክ ላይ ብዙ ሰዎች ነው በጣም ደስ ብሏቸዋል እኔም ደስ ብሎኛል ባይዘቤ ለማንበብ እየፈለጉ መጽሐፍ ቅዱስ ለሚያጡ ሰዎች ምንም አይነት ጊዜ አልሰጥም ማለት ነው ጌታ ኢየሱስ አብስቶ ይባርካችሁ ይሄንን ለማለት ነውና ንገሩኝ ተባረኩ Adayara uladikira tumo kolamura no hekire ufolia sumo adera mohera kalakamu birujolku anenya tehona aviya galadadi hasisa no